ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ በአዲስ የእግዚአብሔር ቃል መገለጥ ወደ እናንተ መጥቻለሁ። ፋሲካ ምን ማለት ነው? አዲስ ኪዳን ላይ ፋሲካ ምንድነው? ብሉይ ኪዳን ላይ ፋሲካ ምንድነው? መጽሐፍ ቅዱስ ሲናገር እግዚአብሔር አምላክ በግብፅ ምድር ላሉት ለእስራኤል ልጆች ፋሲካን እንዲያከብሩ የተናገራቸው ትእዛዝ ይሰጣቸዋል። እሱ ከእግዚአብሔር ቃል ላይ ላንብብላችሁና ወደ ዋና ሐሳቤ ይገባሉ። እንደዚህ ይላል። በዘጸአት ምዕራፍ 12 ቁጥር 21 ላይ የእግዚአብሔር ቃል ሲናገር ሙሴ እግዚአብሔርን ሽማግሌዎችን ጠርቶ አላቸው፣ በየቤታችሁ ጠቦት ምረጡ፣ ወስዳችሁም ለፋሲካ እረዱ አለ። አሁን ይሄ እርድ የሚከናወነው ምንድነው ሲል ብሉይ ኪዳን ለአዲስ ኪዳን ጥላ ነው። ብሉይ ኪዳን ለአዲስ ኪዳን ጥላ ነው። ስለዚህ አለ እግዚአብሔር አምላክ ሙሴ ምንድነው ያደረገው? ይሄን ጠቦቶቹን ወስደው እንዲያርዱ ምን አደረገው? ለሙሴ ነገረው። ለሙሴ ግን ይሄን ጠቦት ሲያርዱ ግን የነገረው መመሪያ አለ። መመሪያው ምንድነው? እያንዳንዱ ሰው ጠቦት ካረደ በኋላ ደሙን በመቃናቸው ላይ ይቀቡ። ከዛስ የሞት መንፈስ ባለፈ ጊዜ ደሙን ባየ ጊዜ ወደ እናንተ አይገባም። ነገር ግን አንድ ነገር ልንገራችሁ። በአዲስ ኪዳን ደግሞ ፋሲካ ምንድን ነው? በብሉይ ኪዳን ፋሲካ የእስራኤል ልጆች ከባርነት እግዚአብሔር አምላክ ያወጣቸው መሆኑን የሚያከብሩበት ነው። በአይሁድ ቤተ እስራኤል ቤተ አይሁዶች የሚነገረው ፒሳ የተባለው የሚዘምሩለት ፓስ አዌይ እግዚአብሔር ከፈርዖን እጅ አውጥቶናል፣ እግዚአብሔር ከባርነት አውጥቶናል፣ እግዚአብሔር በባህሩ ከፍሎ ወተትና ማር ወደምታፈሰው አስገብቶናል ብለው የሚያከብሩበት የተሰጣቸው የፋሲካ በዓል። አሁንስ በአሁን ዘመን በአዲስ ኪዳን ፋሲካ ማን ነው? ምንድን ነው? በአዲስ ኪዳን ፋሲካችን ዮሐንስ ወንጌል ምዕራፍ 1:29 ላይ ይናገራል። ምንድነው የሚለው ሲል የሰውን ኃጢአት የሰውን በደል የሚያሰረይ የእግዚአብሔር በግ ሆኖ ኢየሱስ ክርስቶስ እንደመጣ ይናገራል። ደሙን በማፍሰስ ከኃጢአት ወደ እግዚአብሔር መንግስት፣ ከኃጢአት ወደ እግዚአብሔር መገኛ ውስጥ መግባት እንድንችል፣ ከኃጢአት ባርነት ወደ ጽድቅ፣ ከኃጢአት ባርነት ወደ ቅድስና መምጣት እንድንችል ዋጋ የከፈለልን ማን ነው ሲል ፋሲካችን ክርስቶስ ኢየሱስ ነው። እርሱ ደግሞ ለኃጢአታችን የእስራኤል ልጆች ይህ ፋሲካ ሲሰጣቸው ለልጅ ልጆቻችሁ መታሰቢያ አድርጉ ተብሎ ሁሉም ሰው ያለው ጠቦቱን በማድረግ በሬውን፣ ፍየሉን፣ በጉን በማረድ ደምን በማፍሰስ መቃናቸውን በመቀባት ካሉበት ከገቡበት ከሞት ከጨለማ ያመለጡበት ያንን ያከብራሉ። አሁን ግን በአዲስ ኪዳን የሚያከብሩት ፋሲካን እንዴት ነው ሲል ከኃጢአት ወዴት? ከኃጢአት ባርነት የተላቀቅንበትን ከኃጢአት ባርነት እግዚአብሔር አምላክ እኛን ወደ የሚደነቁ መንግስት ስላፈለሰ ያንን ፋሲካ ብለን እናከብራለን። ፋሲካ በአዲስ ኪዳን ከባርነት የተላቀቅንበት፣ ከጨለማ ወደ ብርሃን የመጣንበት፣ ከሞት ወደ ህይወት የተሻገርንበት ምዕራፍ ነው። ያንን ነው የምናከብረው። ሐዋርያው ጳውሎስ ሲናገር በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ እንደዚህ ይላል፣ ፋሲካችን፣ ልብ በሉ፣ ፋሲካችን ክርስቶስ ኢየሱስ ታርዶልናል ይላል። ምን ማለት ነው? በብሉይ ኪዳን ላይ ያረዱት በግ ነው። በብሉይ ኪዳን ላይ ያረዱት ጠቦቶች ናቸው። ያፈሰሱት የበግ ደም ነው። ነገር ግን ኢየሱስ ክርስቶስ ስለ ኃጢአታችን ዋጋ የከፈለው ደም ነው። ስርየት የሚደረገው በደም ነው። ስርየት የሚደረገው በደም ነው እንጂ በሌላ አይደለም። ስለዚህ ስርየት አድርጎልን ክርስቶስ ኢየሱስ ከአብ ጋር ሊያስታርቀን ከሞት ወደ ህይወት የተሻገርንበት፣ ከጨለማ ወደ ብርሃን የተሻገርንበትን ያንን ፋሲካ ብለን እናከብራለን። ስለዚህ ፋሲካ ለአማኙ ምንድነው ሲል በዓመት አንድ ጊዜ አይደለም። በዓመት አንድ ጊዜ አይደለም። ሁል ጊዜ መስቀሉን ባየን ጊዜ መስቀል ላይ የተሰራልንን
ደሙን ያፈሰሰልንን ባየን ጊዜ ለኛ ላማኞች ሁል ጊዜ ምንድነው? ፋሲካ ነው። ስለዚህ ይሄ ፋሲካ የተባለው ክርስቶስ ታርዶልናል። ፋሲካ የተባለው ክርስቶስ ሞቶልናል። ፋሲካ የተባለው ክርስቶስ ተሰቅሎልናል፣ ተነስቷል፣ በአብ ተቀምጧል። ስለዚህ እግዚአብሔርን የመምሰል ምስጢር ያለ ጥርጥር አሁን ታላቅ ነው። ስለዚህ ፋሲካችን ማን ነው? ክርስቶስ ኢየሱስ ነው። ፋሲካ በዓመት አንዴ የሚከበር አይደለም። ፋሲካ ሁል ጊዜ ምን የሚሆን ነው? ፋሲካ የሚከበር ሁል ጊዜ። ስለዚህ ምንድነው? የእግዚአብሔር ቃል የሚያስደንቅ፣ የእግዚአብሔር ቃል ለሕይወታችን፣ የእግዚአብሔር ቃል መሰረታችን። ስለዚህ ቃሉ እንዳለን እንደሰማነው እንደዛው ነን። ስለዚህ ይሄ ኢማኑኤል ቲቪ ኢትዮጵያ በተለያየ ዓለም የተከታተላችሁ ያላችሁ የአባቴ ብሩሃን በአረብ፣ በኳታር፣ በጆርዳን፣ በቤይሩት፣ በደቡብ አፍሪካ፣ በአሜሪካ እንዲሁም ደግሞ በተለያየ ስቴት ያላችሁ ሰዎች ይህንን ቪዲዮ ካያችሁ ለመተባበር ሼር፣ ሰብስክራይብ በማድረግ ተባበሩ። ተባረኩ። ወዳችኋለሁ። ወንድማችሁ አፖስትል ነኝ። ሰላም።